ኢትዮጵያ በአፍሪካ ውስጥ ከፍተኛ የማዕድን ሀብት ያላት ሀገር ናት። ነገር ግን ባክኗል። የቅርብና የሩቅ ጠላቶቻችን እነዚህ ምርቶች ከወጡ ኢትዮጵያ ካደገች፣ ኢትዮጵያ ከተለወጠች ስጋት ይሆንብናል ብሎ ስለሚያስቡ ወርቁም፣ ታንታለሙም፣ አይረን ኦሩም፣ ሊቲየሙም ሁሉም አይነት ማዕድን ያላት ሀገር ምንም እንደሌላት ሆና እስካሁን ቆይታለች። አሁን ከለውጥ በኋላ መንግስታችን የማይኒንግ ሴክተር ከፍተኛ ትኩረት ከሚገባቸው ሴክተሮች አንዱ ነው በማለት በሁሉም መስክ ከፍተኛ እንቅስቃሴ ተጀምሯል። ይህ ፋብሪካ የመጀመሪያችን እንጂ የመጨረሻችን አይደለም። በቅርቡ ተጨማሪ ፋብሪካዎች እናስመርቃለን። ባለፉት 2-3 ዓመታት ከፍተኛ ስራ ስንሰራ ቆይተን በዚህ ዓመት በኢትዮጵያ ታሪክ ለመጀመሪያ ጊዜ እስከ $2 ቢሊዮን ከወርቅ ብቻ ልናገኝ እንደምንችል አቅደን እየሰራን እንገኛለን። ይህ ግን ኢትዮጵያ ካላት አቅም በጣም ውስኑ ነው። በርትተን ብንሰራ፣ ለጠላት መሳሪያ ባንሆን፣ የማዕድን ሀብታችን ብንጠቀም፣ ሰላማችንን ብንጠብቅ፣ ኢትዮጵያ ለማኝ ሳትሆን ሰጪ፣ ችግርተኛ ሳትሆን የበለጸገችና የምትረዳ ስለምትሆን ሀብቶቻችንን መጠቀም፣ የሰው ኃይላችንን መጠቀም፣ ጉልበታችንን መጠቀም፣ ሰላም በራሱም ሀብት ስለሆነ ሰላም መጠበቅና ሀብታችንን ለልማት ሀብታችንን ወደሚጠቅም ነገር መመንዘር የመንግስትም የሕዝብም የጋራ ኃላፊነት መሆኑን ተገንዝበን ጠንክረን እንድንሰራ አደራ እያልኩ ይህ ጅማሮ ይቀጥላል።